ለምለምና ኤላ ተጣሉ። ኤላ ወደ አባቱ ጋር ለመሄድ ወሰነ። አንተ ሕፃን ልጅ ነው ወይ አባትህ በዚህ ውጣ በዚህ ግባ እያልሁን የምትሰማው የራስህን ህይወት ለምን አትወስንም አትኖርም? በማለት ለኤላ ስትነግረው ሊሊ ይቅርታ በአባቴ በኩል አትንጭብኝ በማለት እሷ ጥላው ትሄዳለች። ጓዟን ይዛ ወደ አደይ ጋር ስትሄድ ፍቅር ተንኮለኛ ምን ልትሰሪ መጣሽ? ለዚያውም ከነሻንጣሽ ከነጓዝሽ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም እኮ ይሄ የኔ ቤት ነው እንጂ ከዚህ ቤት ውልቅ በይ በማለትም ተመልሳ እንድትወጣ አድርጋታለች። አንቺ አለሽበት ቤት ማንም አይቀመጥም፣ እኔም የመጣሁት አደይን ብዬ ነው እንጂ እወጣልሻለሁ በማለት ተመልሳ ወጣለች። ሰራተኛዋ አደይ ክፍል 40። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። በዛሬው ክፍል ላይ አትሄድ በማለት እጁን ጨብጠው ነበር። የማልሄድበትን ምክንያት አንዱን ንገሪኝ በማለትም ዴቭ ለአደይ እየነግራታል። ያለሁበትን ችግር እያየህ ጊዜ ስጠኝ ላስብበት በማለትም ለሱ ስትነግረው እስከ መቼ ንገሪኝም በማለት ለአደይ ነግሯት ነበረ። አንቺ እቀሽም ሰራተኛ መሆንሽን ረሳሹ እንዴ? ከዚህ ቤት ውጪ በማለትም ቀበጧ ትናገራለች። እኔ ሰራተኛ መሆኔ ከምንም የሚያግተኝ ነገር የለምም በማለት አደይ ለፍቅር ትመልስላታል። ወንድሜ በዚህ መልክ አፈርኩብህም በማለት እህቱ ትነግረዋለች። ጓደኞችህ ቢሰሙ ምን ይላሉ? መነጋገሪያ ነው የሚያደርጉህም ስትለው ለእሱ ትነግረዋለች። እሱ ደግሞ የሚያገባሽ ነገር የለም በማለት ሁለቱንም ይቆጣቸዋል። ፍቅርም እያለቀሰች ወደ ክላሷ ገብታ ክላሷ እያለቀሰች ትገኛለች። አደይም ምግቧን እያበሰለች አንቺ ከወንድሜ ራስ ላይ ውረጂ በማለትም እህቱ ሄዳ ስትናገር ስማለኝ በስሜ ጥሪኝ ስሜ አደይ ነውም በማለትም ትመልስላታለች። አንቺ አይደለም የወንድሜ ፍቅረኛ ልትሆኒ ምኑም ልትሆንም ጓደኛውም ልትሆንም አትችም በማለት ስትነግራት ለሷ በጣም ትናደዳለች። ጠገብሽ አይደለ? ተኛ እኮ ትበያለሽ፣ ተኛ እኮ ትጠጫለሽ፣ ከሰራተኝነት የቤት እመቤት ለመሆን አማረሽም በማለት ለሷ ስትጠይቃት ቆይኔ ምን አደረኩኝ? ወንድምሽ ስላፈቀረኝ እኔ ደግሞ ልረዳው ብዬ ነው በማለት እሷ እየነገረቻት ነው። ደግሞ ሰው እኩል ስለሆነ ብቻ አይደለም የሚፋቀረውም ከፈጣሪ ሲመጣና ፈጣሪ ሲፈቅድ ብቻ ነው በማለትም ተመልስላታለች። ታስጠነቅቃትና ትወጣለች። ምክንያቱም እኔ ሰራተኛ ነኝ፣ ሰራተኛ መሆኔ ከምንም ነገር የሚያግተኝ ነገር የለም በማለትም ከዚህ ውጭልኝ ብላት አስወጥታታለች። ወደ ፍቅር ክላስ እንደሄደች ለምንድነው የምታለቅሹ? ለዛች ለአደይ እንዳይሆን በሷ ምክንያት እንዳይሆንም በማለትም ስትነግራት ለዛች ለኮተታን ብዬ ነው ወይ እኔ የማለቅሰው ብላ ፍቅር ለሊዲያ ስትመልስላት ሊዲያ ደግሞ እያየሁሽ እንባሽን እየጠረግሽም በማለት ትነግራታለች። ጉንጩን ስስመው ኤላ ደስተኛም አይደለም። አንቺ መላ አታጭም፣ እርጅኝ እባክሽ። ለምለምንና ኤላን የሚለያዩበትን ምክንያት ለምለም ከመጣች በኋላ ነው የተቀየረብኝም በማለትም ስትላት እኔ የሚያገባኝ ነገር የለም፣ እዚህ ያለውን ችግር ሳይፈታ ነው አንቺ የሌላ የምታስቡም በማለትም ተነግራታለች። ዴቭን መጠበቅ ያለብሽ አንቺ ነሽ እንጂ እኔ አይደለሁም በማለት ስትነግራት በዴቭ ልብ የምትወስኒው አንቺ ነሽ ወይም በማለትም ተመልስላታለች። ፍቅር በቃ ከክላሴ ውጭልኝ፣ አይንሽን ላየው አልፈልግም ስትላት ልወጣልሽ እችላለሁ አንቺ ኮተታም በማለትም ተመልስላታለች። በጣም ሁለቱ እዚጋ እየተዋደዱ አይደለም። ኤላና ለምለም መንገድ ላይ ወክ እያደረጉ ባርኮት ሳያስከፋት አይቀርም አደይን በማለትም ትመልስለታለች። እሱም ወደ ፍቅረኛው ጋር እንደሄደና መልካም እንደሚገጥመው እየነገራት ነበረ። እሷ ብዙም ስለማትወደው ያን ያክል አትጎዳም፣ የሚያፈቅራት ዴቭ ነው በማለትም ደግሞ ይመልስላታል። ዴቭን እኮ እሷ አታፈቅረውም፣ ፍቅር በልምድ የሚመጣ የሚባለውን በዛ አምናለሁም በማለትም
ተመልስለታለች። ቤዛ አዎ የማትሆንና የማትረባ ሰው ናትም በማለትም ትመልስለታለች። እቅፍ እያደርጋትና ግንባሯን ይስማትና በዚህ ጋር መሄድ አለብኝ ይላታል። የት ልትሄድ ነው ስትለው ሆነ ቦታ የቦታው ስም የለውም እንዴ በማለትም ትመልስለታለች። በኋላ ስመለስ እነግርሻለሁ በማለት እሱም ጉዞውን እያመራል ወደ ቤቷ ትመለሳለች። ስልክም ስትደውል አያነሳም። ምን ሆኖ ነው ይሄ ልጅ ስደውልለትም አያነሳም እያለች እየተጨነቀች ነው ፍቅረኛው። እሱ ግን ወደ አባቱ ጋር ለመሄድ ፓስፖርቱን ለማንጣት ነው እየሄደ። ሲመጣ ለምንድነው ስልክ ስደውልልህ የማታነሳው በማለት ስትጠይቀው እሷን እቅፍ እያደርጋትና ይቅርታ አላየሁትም ነበረ፣ አሁን አንቺ ተረጋጊ፣ አይዞሽ፣ እኔ ወደ ክላሴ መግባትና ማረፍ አለብኝ በማለት ይላታል። ክላሱ ገብቶ ሰለሰለ። እሷ ሳሎን ተቀምጣ ነበር። ወደ እሱ ክላስ ስትሄድ በሀሳብ ጭልጥ ብሎ ያችን ፓስፖርቷን እያገላበጣት ነበረ። ከአጠገቡ እሷ ስትመጣ ድንገት ድብቅ አድርጓት ነበረና ታነሳውና ይሄ ምንድን ነው? ልትሄድ ነው ወይ? ንገረኝ፣ ከዚያ የሚፈጠረውን ልወቅ በማለትም ትጠይቀዋለች። ልትሄድ ነው አይደለ በማለት ስትጠይቀው አይደለም በማለት ይላታል። አንተ ህፃን ልጅ አይደለህም፣ ትልቅ ሰው ነህ። አባትህ በዚህ እድሜ በዚህ ውጣ በዚህ ግባ ለምን ይሉሃል? የራስህን ህይወት የምትወስነው ራስህ አይደለህም ወይ በማለት ስትጠይቀው ሊልዬ ይቅርታ በአባቴ አትንጭብኝ በማለት ሲመልስላት የራስህ ጉዳይ በማለትም እሷ ባመንክበትና በወሰንክበት መሄድ ትችላለህ፣ እኔም እንደለመድኩት ብቸኝነቴን እቀጥላለሁኝ እለምደዋለሁም በማለት ለሱ ትነግረዋለች። ሻንጧን ይዛ ወደ እነ አደይ ጋር ለመሄድ ትወስናለች። ሶፋዋ ላይ ጋደም ብላ አደይን እየጠራቻት ነበረ። አደይን እየጠራቻት ውሃ አፍሊልኝና የሞቀ ውሃ አንጭልኝ በማለት እሷን ታዛታለች። ድምጿን ከፍ አድርጋ ነበር አደይን ስታዛትና ዴቭ ለምንድነው እንደዚህ የምትጮሂባትም በማለት እየነግራታል። ጮኩባት እንዴ በማለት ለሱ ተመልስለታለች። አውድ በዚህ መልክ አትጩሂባት፣ እንዲያውም ልትንከባከቢያት ነው የሚገባው በማለት አደይ ከአንቺ 100 እጥፍ ብትበልጥሽ ነው እንጂ አታንስሽም በማለት ይመልስላታል። እንደዚህ ስለ ጮኩባት ከፋህ እንዴ እንከባከብልሃለሁ በማለት ለእሱ ስትመልስለት አዎ ተንከባከቢልኝ በማለትም እሱ ይመልስላታል። ይቺ ውሻ በማለት ስትል ይሰማትና ማነው ውሻ አንቺ በማለትም እሱ ይመልስላታል። ባርኮት ደውሎልሽ ነበር በማለት ይጠይቃታል። እኔ ደውዬለት ነበረ፣ ስለ አንተና ስለ አደይ ነግሬው ነበረ፣ እንደማትሆንህ ነው እየነገረኝ፣ ይቅርብህ በማለትም ለሱ ትነግረዋለች። በኋላ ሲደርስ በት ራሱ ያውቀዋል። አሁን ካልሰማ ብሎሃልም በማለት ስትነግረው በጭራሽ ባርኮቴ እንደዚያ አይልም በማለትም ለሷ ይመልስላታል። ነቃበል እንጂ አንተ በማለትም አደይ ላንተ አትመጥንህም አትሆንህም በማለትም ለእሱ ትመልስለታለች። እሱ ደግሞ ስለ እሷ በጭራሽ እንዳታነሽብኝ በማለት ሲላት በጣም ትናደዳለች። ወደ ኪችን ሲገባ አደይ ናፈቅሽኝ እኮ ምን እየሰራሽ ነው በማለት ይነግራታል። አንድ ቤት እያለን እንዴት ናፍቀሃለው አብረን እያለን እያለችው እሷ እየመለሰችለት ነበር። ውሃ ለምንድን ነው የምታፈዩ በማለት ይጠይቃታል። ደግሞ ውሃ አማራት በማለትም የሞቀ ውሃ አማራት በማለት ለሷ ይጠይቃታል። መቼም ምን ላሰራት ነው የማታሰራሽ ስራ የለም እያለ ለሷ ይነግራታል። ያንን ውሃ ላድርስላት ብላ ውሃውን ይዛ ስትሄድ ምናባሽ ይገትርሻል አንጫዋ እግሬን ልታጠብ ነው በማለትም ሳፋውንም እንድታዘጋጅላትና ወደ እሷ እንድታቀርብ ላት ስታደርግ ጎንበስ እንዳለችላት ነይ ቃንሽልኝ ስትላት እዛ እቋ ልታነሳ ስትል ሞቀ ውሃውን እጇ ላይ ትደፋባታለች። ከዚህ በላይ ምን ላድርግልሽ? ከዚህ በላይስ እንዴት ደግ ልሆንልሽ? በማለትም ምን አድርጌሽ ነው አንቺ በእኔ ላይ እንደዚህ የምታደርጊብኝ? በማለት እንቅ ስታደርጋት መቼ ተሰቃየሽና ነው ገና ከዚህ በላይ ነው የምትሰቃየው? በማለት ስትላት ስትጮህ ዴቭ ይገባና ምንድነው የተፈጠረው? ምን ሆናችሁ ነው? በማለት
እያለ ልትገለኝ ነው አየህ ይኸው እንዳነቀችኝ በማለትም ስትመልስለት የታባሽ ይገባሻልም በማለት ደግሞ ሊዲያ ለፍቅር ትነግራታለች። ዴቭም ደግሞ እዛው በጥፊ ግጥም እያደርጋታል። ለምንድነው በዚህ መልክ የምታሰቃያት ምን አደረገችሽ እያለ በጥፊም እዛው ግጥም እያደረጋት ነበር። ያው እስኪ አይተህ ፍረድ የሞቀ ደፋችብኝ በማለት ለዴቭ ስታሳየው አሁንም ሁለቱንም ይይዝና ይቅርታ እንዲጠይቁ ያደርጋታል። ምክንያቱም አሁንም ልቀቃት እባክህ በእጅ ሰበብ ትሆንብሃለችም በማለት አደይ ብለዋለች። ምክንያቱም እሱ እየመታት ነው፣ በጣም ተናዷል። አደይምና ሊዲያ ደግሞ በጣም ተጨንቀዋል። እሱ ንቅ እንዳደረጋት በእጅ ሰበብ እንዳትሆንብህ እባክህ ልቀቃትም በማለት ወደ ይቅርታ እንዲጠይቁ ካደረገ በኋላ ሆስፒታል መሄድ አለብን በማለት አደይን ሆስፒታል ይዞ እየሄደ መንገድ ላይ እሷ እያመሰገነችው ከምን ጠበኩሽና ነው በማለትም እያላት ነበረ። ምክንያቱም ደግሞ ወደ ሆስፒታል ይዟት እንደሚሄድ መንገድ ላይ ያለ አሁን ስራ መስራት የለብሽም እረፍት ማድረግ አለብሽ፣ ለነኛ ለነፍቅርም ምግብ የሚባል ነገር እንዳታበስሊ ስራ እንድታግዝሽ ለምለምን እንድትመጣ አድርጌም ብሏት ነበር። ስሟ ስለተነሳ ወደዛ ቤት ልሄድ በቃ እንደውም ፈልጋታለሁም በማለት ወደ ለምለም ጋር ትሄዳለች። ለምለም ጋር ስትሄድ ለምለም ያለችው እነሱ ቤት ተመልሳለች። ፍቅር ግን አባራታለች። እዛ ቤት ሲሄዱ በር አንኳኩተው እሱ ለምለም ስለሄደችበት በጣም ተናዶ ሳሎን እየተብሰለሰለ ነበረ። የት ሄዳ ነው በማለትም ስትጠይቀው እኔ እንጃ በማለት ይጠይቃል። ሰላም አይደላችሁም እንዴት እኔ እንጃ ትላለህ በማለትም ስትጠይቀችው እሷ ወደ እናንተ ቤት ነው የሄደችው በማለት እሱ ሲመልስላት እሷ እሺ እኔ ልሄድ እንዳታጣኝ በማለት ወደ ለምለም ጋር ትሄዳለች። አንተ ቅር የምነግርህ ነገር አለ በማለት ደግሞ ለዴቭ ሚስጥር ሊነግረው ነው። እኔ ልሄድ ነው፣ ባርኮቴ ቢኖር ለባርኮቴ ነበር አደራውን የምሰጠው እናንተ ጋር ትሁን፣ ሰራተኛ አስፈልጎ ሁለተኛ ሰራተኛ አንጥተን ነው ብለ ለፍቅር ንገራት በማለትም ፍቅር ይህንን ነገር የምትቀበል ይመስልሃል ወይም ፍቅር ደስተኛ የምትሆን ይመስልሃል ወይ የፍቅርን ጸባይ ታውቂያለም ወይ በማለት ነግሮት ነበር። እኔ ደሞዝ ልካለሁ፣ አንተ ቦርቦሯ ደሞዟን ትከፍላታል፣ አደራ ግን ሚስጥሬን ጠብቅልኝ በማለት እሷ በሰራተኝነት እየሰራች እዛ ቤት ደሞዟን ብሯን እሱ ሊልክላት አስቦ ዴቭ ሚስጥሩን እንዲጠብቅለት ኤላ አድርጓል። እሷ አስወጥታት ያለችው ጎዳና ላይ እየተንከራተተች እያለቀሰች ነው። ለምለም ያሳለፈችው ህይወት በጣም ከባድና የሚያስለቅስ ነው። ከወላጅም የላትም ከቤተሰብም የላትም። አንድ አለኝ በዚች ምድር ላይ የምትለው ዴቭ ነበር። ዴቭ ደግሞ አምኖ ወስኖ ጉዞውን ወደ አባቱ ጋር ሊያደርግ ወስኗል ማለት ነው። እሷም የመረጥከውን ህይወት መምረጥ ትችላለህ፣ እኔም ወደ ነበርኩበት ህይወት እመለሳለሁ ብላ ከሱ ጋር ተለያይታለች ማለት ነው። ዴቭም እንግዲህ ቃሌን እጠብቅልሃለሁ፣ ግን ይሄ ነገር ከፍቅር ጋር ይሄዳል ወይስ በማለት ወስኖ ነበር ማለት ነው። ኤላና ለምለም ዳግመኛ የሚገናኙ ወይንም ህይወታቸውን የሚቀጥሉ አይመስልም። ምክንያቱም ብዙ ፈተና አሳልፋ እንደገና ልክ መሳቅ ስትጀምር እንደገና ጣላት ማለት ነው። የሱና የሷ ነገር እያበቃ ጉዳይ ነው። ባርኮቴም እንግዲህ ከቤት ወጥቶ ለዴቭ አትሆንህም ብሏል ብላ ተንኮለኛ እንደ ተረተረት ተርታበታለች። ባርኮት በጭራሽ እንደዚህ አይናገርም፣ ይሄ የአንቺ ወሬ ነው ብሏታል። ይቅርታ ካስጠየቀ በኋላ እኔና አንቺ ብቻ የምንኖርበት ቦታ ቤት እንሄድም በማለትም ለአደይ ሲነግራት አደይ ደግሞ ላስብበትም በማለት ጠይቀዋለች። ለሱ እስከዛሬ በማውቅና ባለማውቅም ያስቀየምኩሽም ነገር ካለ ይቅርታ አድርግልኝ፣ ከእንግዲህ በኋላ አንቺን አንድም ሰው አያስቀይምሽም፣ እኔ አለሁልሽ አደይ በማለት ለአደይ ነግሯታል። አደይም ደስተኛ ሆናለች።